Saka delivers. Gabriel! ይህን ተጫዋች በደንብ ተመልከቱት። በጭቃ ተለውሷል፣ በዝናብ ረጥቧል። እናም በተስፋ መቁረጥ ስሜት ላይ መሬት ላይ ተዘርሮ የሚታየው ይህ ሰው የማይረባ ተብሎ የተሰደበው ጋብሪኤል ማጋሌሽ ነው። በዛም ወቅት ደጋፊው ይጮሁበትና ተንታኞች ደግሞ እንዲሸጥ ይፈርዱበት ነበር። እሱ ግን በዛ ሁሉ ስድብና ውርደት ውስጥ ሆኖ አንድ ህልም ብቻ ነበረው። ያ ህልም የለንደን ሰማይን መግዛት ነበር። ዛሬ ጋብሪኤል የአርሰናል የብረት ልብ፣ የሰሜን ለንደኑ አለትና ለአጥቂዎች ቅዠት ሆኗል። ከብራዚል የድህነት መንደሮች እስከ ኤምሬትስ ንግስና የጋብሪኤል አስገራሚ ጊዜው አሁን በዝርዝር እንጀምራለን። ታሪኩ የሚጀምረው በብራዚል ሳፖሎ ከተማ ፒሪባቶ በተባለች የሰራተኛ መደብ መንደር ውስጥ ነው። ጋብሪኤል የተወለደው እግር ኳስ በደም ውስጥ ባለበት ምድር ቢሆንም ህይወት ግን አልጋ ባልጋ ነበረችለትም። አባቱ ማርሴሎ የማጓጓዣ መኪና ሹፌር በመሆኑ ቤተሰቡን ለማስተዳደር ሌሊት ተቀን ይለፋ ነበር። ጋብሪኤል ገና የ13 ዓመት ልጅ እያለ ነበር ህልሙን ፍለጋ ወደ አቫኒ ክለብ ለመሄድ የ12 ሰዓት የአውቶቡስ ጉዞ ያደረገው። ሆኖም ናፍቆት አሸነፈው። ከአንድ ሳምንት ቆይታ በኋላ ቤቱን ናፍቆት ወደ ሳፖሎ ተመለሰ። እንደ አውሮፓውያን አቆጣጠር በጥር 2017 በ1.5 ሚሊዮን ፓውንድ ወደ ፈረንሳይ ሲዘዋወር ሌላ ፈተና ጠበቀው። ከብራዚል ሙቀት ወደ አውሮፓ ቅዝቃዜ መምጣቱ ከባድ ነበር። ለቤተሰቦቹ ደውሎ ስለ ቅዝቃዜ መማረር ነበር። በሊድ ቦታቶ ወደ ትሮሲያ በውሰት ቢሄድም አንድ ጨዋታ ብቻ ነው ያደረገው። ወደ ዲናሞ ዛግሬብ ሲሄድ ደግሞ ውርደቱ ቀጠለ። የሁለተኛው ቡድን 10 ጨዋታ እንዲያደርግ ተገደደ። በ2019 መጀመሪያ ላይ ተስፋ ቆርጦ ወደ ብራዚል ለመመለስ አፋፍ ላይ ነበር። ነገር ግን ታገሰ። እድልን ሲያገኝ ግን ከአንጋፋው ዮሴፍ ፎንቴ ጋር በመሆን አለት መሰል መከላከያ ፈጠረ። አሰልጣኙ ጋቲ ሌሎች ወጣቶች ሊከተሉት የሚገባ አርአያ ነው ብሎ እስኪያደንቀው ድረስ በትዕግስት ሰራ። በሴፕቴምበር 2020 አርሰናል በ27 ሚሊዮን ፓውንድ ሲያስፈረመው መድፈኞቹ የጀርባ አጥንታቸውን አግኝተው ነበር። ጋብሪኤል ከአርሰናል ጋር እስካሁን ባደረጋቸው 210 ጨዋታዎች 20 ጎሎችን አስቆጥሯል። በተለይ ከዊሊያም ሳሊባ ጋር ያላቸው ጥምረት በፕሪሚየር ሊግ ታሪክ ውስጥ እጅግ አስፈሪ ይሆናል። ሁለቱ ተጫዋቾች በአማካኝ በጨዋታ 0.78 ጎል ብቻ ነው የሚቆጠርባቸው። ይህ ውጤት ከነታሪካዎቹ ሪዮ ፈርዲናንድ እና ቪዲች 0.71 እንዲሁም ቶኒ አዳምስ እና ኪዮት 0.72 ቀጥሎ በሊጉ ታሪክ ውስጥ በስድስተኛ ደረጃ ላይ ያስቀምጣቸዋል። ሳሊባ በቅርቡ ከጋብሪኤል ጋር መጫወት ደስታ ነው ሲል ምስክርነቱን ሰጥቷል። No other defender has scored more goals than Gabriel since he joined Arsenal. ጋብሪኤል ተከላካይ ብቻ ሳይሆን አጥቂም ነው። ወደ አርሰናል ከመጣ በኋላ ከማንኛውም ተከላካይ በላይ 17 የሊግ ጎሎችን አስቆጥሯል። በአየር ላይ ያለው ብቃት ከቨርጂል ቫን ዳይክ ጋር በኩል ደረጃ የሚመደብ ነው። በሜዳ ላይ ያለው ጀግንነት ወደ ቤቱም ይከተለዋል። እንደ አውሮፓውያን አቆጣጠር በ2021 ሌቦች በቤቱ ጋራጅ ውስጥ ሜርሴዲስ መኪናውን ለመስረቅ ሲሞክሩ ጋብሪኤል በባዶ እጁ ታግሎ በማባረር እውነተኛ ተዋጊ መሆኑን አስመስክሯል። አሁን ስለ ጋብሪኤል የድካም ውጤት እንነጋገር። በሳምንት 100,000 ፓውንድ፣ በአመት 5.2 ሚሊዮን ፓውንድ ደሞዝ የሚያገኝ ሲሆን ጠቅላላ ሀብቱ $5 ሚሊዮን ደርሷል። የመኪና ምርጫው የላቀ ነው። 650 የፈረስ ጉልበት ያለው ላምበርጊኒ አርስ፣ ኃይለኛ ሜርሴዲስ ቤንዚ ግሊድ ኮፐል፣ ሜርሴዲስ ኤምጂ 63 እና የቅንጦት ሬንጅ ሮቨር ስፖርት የጋራዡ ድምቀቶች ናቸው። የገበያ ዋጋው በ5 ዓመት ውስጥ ከ28 ሚሊዮን ፓውንድ ወደ 75 ሚሊዮን ዩሮ ተሰቅሏል። ዛሬ ጋብሪኤል በብራዚል ብሔራዊ ቡድን በካርሎ አንቸሎቲ ስር ዋነኛ ሰው ሆኗል። እስከ 2029 የሚያቆየውን አዲሱ ላይ የፈረመ ሲሆን ይህ ክለብ እወዳለሁ፣ ቤተሰቦችም እዚህ ደስተኛ ናቸው ብሏል። አሁን አንድ ትልቅ ህልም ብቻ ቀርቶታል። ባለፉት 3 ዓመታት ለጥቂት ያመለጣቸው የፕሪሚየር ሊግ ዋንጫ ለደጋፊ መስጠት። ጋብሪኤል ራሱ እንደሚለው ገና ወደ ሙሉ አቋሚ አልደረስኩም። ይህ ማለት ለአጥቂዎች ገና ቅዠት ከፊት ለፊታቸው ይጠብቃሉ ማለት ነው። ታዲያ ከጋብሪኤል ታሪክ ምን እንማራለን? በአውቶቡስ 12 ሰዓት ተጉዞ ቤቱን ናፍቆ ከተመለሰ ህፃን ዛሬ ለንደን ወደሚያንቀጣቅጥ ግንብነት የተቀየረው በጽናት ነው። ህይወት ስትጥላችሁ እንደ ጋብሪኤል ተነሱ። ቤተሰቦቻችሁን ለማዳን ውጡ፣ ታገሱ። ያን ያለም ዘውድ ትደፋላችኋለች። ለመሆኑ እናንተ ጋብሪኤልን ከሳሊባ ጋር ሲነጻጸር ማንን ትመርጣላችሁ? እንዲሁም ደሞዙ ለብቃቱ ይመጥነዋል? ሀሳባችሁን ኮሜንት ላይ አስፍሩ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ስለ የትኛው ተጫዋች እንድንሰራላችሁ ትፈልጋላችሁ? የሳሊባ አዲስ ውል ወይስ የኦዴጋርድ ታሪክ? በሚቀጥለው ቪዲዮ እስከምንገናኝ ቻው።